ከሩታ ጋር እየሄደች እዛ ጋር እንደ ሩታ የምታደርገውን አክት ደግሞ ያልወደድኩላት ሩታ እየተጠቀመችባት ነው ይመስለኛል። ይሄንን አጋጣሚ በነገራችን ላይ ለሩታ ትልቅ አድቫንቴጅ እየከፈተች ነው። ሩታ ለራሷ ሄርሜላን ተጠቅማ አብርሃምን የራሷ ለማድረግ እየሞከረች እንጂ ከሄርሜላ ጋር አሰባ ተጨንቃ ምናምን ነገር አይደለም። ተረዳኝ አይደል? እሷን ከፍቅር ጋር አንዴ ይሁን አንዴ ደግሞ ከሄርሜላ ጋር ሁን እያለች እያማረጠችለት ሄርሜላን ደግሞ ይዛት እየሄደች ብዙ ነገር እንድትናገር እያደረገች እሱም ለሄርሜላ ያለውን ስሜት ጨርሶ እና ስለ ሄርሜላ ያለውን አመለካከት ቀይሮ ሙሉ እንትን ካላት በኋላ ይመስለኛል እሷ ራሷ በመሃል ለመግባት ነው ሐሳቧ። ሩታና ፍቅር በጣም ከምልህ በላይ ግንኙነት እንዳላችሁ በግልጽ ያስታውቃል። የደረስንበትም ነገር አለ። ምክንያቱም ይኸውልህ ሚኪ ምንድነው የደረስንበት ነገር? አንደኛ ነገር ሰው አለ ፍቅር ያደረገችው ያለችው ሩታ ያደረገች ያለችው ነገር ከሄርሜላ ለመለየት ነው። አብርሃም ከዚህ በፊት እንደሚለው አብዛኛው ቀን ምን እንደሚል ታውቃለህ? የሩታን ህይወት አይደለም መድገም የሚፈልገው የሩታን ጭቅጭቅ የሩታን ንዝንዝ ነበር እየጠላ የነበረው አይደል? ፍቅርና ሩታ ሄርሜላን ተጠቅመው ወደ አብርሃም ወደ ሩታ ጭቅጭቅና ንትርክ እንድትገባ ያደረጉት አብርሃም ምርጫውን ሊያሳውቅ ስለሆነ ነው ይሄ ሁሉ ነገር እየተደረገ ያለው። ምክንያቱም ፍቅርና ሩታ ግንኙነት ስላላቸው ማለት ነው። ስለዚህ ፍቅር ሄርሜላ ላይ ሴራ እየጠነሰሰች ነው የምትለኝ? እና ታዲያ ከዛ ሌላ የተለየ አንድም ነገር እንደሌለ ግልጽ አድርጌ ልንገርሽ። ስለዚህ በቃ ሄርሜላን ከሀገር ነው ይዤ መውጣት ያለብኝ። ያው ሁሉን ሴራ በዚህ ጋርም አብርሃምን በዚህ ጋርም ሩታን በዚህ ጋርም ፍቅር ሄርሜላ ላይ እንደዚህ አይነት ሴራ እያሴሩ ከሆነ እኔም ያለኝ አማራጭ እህቴ እንደ እህትነቷን ነው ፈልገው። ስለዚህ ከሀገር ይዣት ነው። ያው እንግዲህ እየተፈጠረ ያለውን ነገር ቀስ በቀስ በሂደት እያየን ነው። ያው ትላንትም በጣም የሚደብር ነገር ተፈጥሯል። ሄርሜላ እንግዲህ አሁን ላይ እኛንም አልሰማ ብላናለች። ወንድሟንም አልሰማ ይሁን አላቅም ብዙ ነገራቶችን በውስጥም ብናወራት ደስተኛ አይደለች መሰለኝ፣ በውጭም ብናወራት ያን ያህል ነው እያደረገች ያለችው። ያው ስለዚህ ያለን አማራጭ አሁንም ሄርሜላን ከመናገር ወይም ደግሞ ከሩታ ራቂ ከማለት ምንም የተለየ ነገር የለም። እኔ እንደ ሐሳብ አሁን ላይ ምን አሰብኩኝ፣ ሄርሜላም የራሷን ህይወት እንድትኖር ወይም ደግሞ የራሷን የምትለውን ሰው እንድታመጣ በቃ ያለን አማራጭ ያ ነው። ምክንያቱም ሄርሜላ በጣም እየተጎዳች ነው። ከመጎዳትም አልፎ መጠቀሚያ እየሆነች ነው። የሰው መጠቀሚያ እየሆነች ነው። ከትላንት ወዲያ ሩታ ፍቅርን ጠርታ አብራችሁ እንድትሆኑ ፈልጋለሁ፣ አንቺን የሚወድሽ ከሆነ አብራችሁ ኑሯችሁ እንድትቀጥሉ ፈልጋለሁ። ባለፈው ሄርሜላን ጠርታ አብራችሁ እንድትኖሩ ፈልጋለሁ፣ አንቺን የሚወድሽ ከሆነ አንቺን የሚያፈቅርሽ ከሆነ አብራችሁ እንድትቀጥሉ ፈልጋለሁ ብሎ ብዙ ነገር ብሏል ብላ ሩታ ለሄርሜላ እንደነገረቻት ሁሉ ያው ከትላንት ወዲያ ፍቅርን ጠርታ በእንደዚህ አይነት ሁኔታ ገልጻላታለች። ይሄ ደግሞ ከምን አንጻር ነው? ሩታ ያሰበችው ነገር ባይኖር ሩታ የሆነ ነገር መሸጋገሪያ ባይኖር ሄርሜላን በእንደዚህ አይነት ሁኔታ ልትጠቀምባት አትችልም። ምክንያቱም አብርሃም ጭቅጭቅ ነው የጠላው፣ ንዝንዝ ነው የጠላው። ያው ከዛ በፊት ሁሌ እንደሚነዘነዘው እንደሚጨቀጨቀው ሁሉ ሄርሜላን ያን ሙድ ውስጥ እየከተተቻት ነው። ተነጫናጭ፣ ተጨቃጫቂ። በፊት እኮ ህይወቱ ላይ ላይፉ ላይ በጣም የደስታ ምንጩ ነበረች እናውቃለን። ከደስታ ምንጭ አልፎ ብዙ ነገራቶችን የገነባችለት ነበረች። ያ ነገር በነሩታ መንገድ አሁን እንዲፈርስ ስለተፈለገ ያው ምን እያሰበች እንደሆነ ባላቅም ሄርሜላ የራሷ ስሜት ምን እንደሆነ ባላቅም አሁን ላይ ፍላጎቷን ያው ተጭነን ብዙ ነገር አድርሰናል። አብርሃም የኛን ክሬዲት እንኳን አልሰጠንም። ብዙ ነገር አድርገን ወደ ራሱ እንዲመለስ ያደረግን ልጆች ለኛ ክሬዲት እንኳን አልሰጠንም። ምክንያቱም ያው ያለበት ሁኔታ ጭቅጭቅ አይፈልግም መሰለኝ፣ ንትርክ አይፈልግም መሰለኝ። በዚህ መሃል አብርሃም ሁሌ እየተጠራ ወይም ደግሞ እነ ሄርሜላ እየተጠሩ የሚቀለድባቸው አይነት ሴት ልትሆን አትችልም። ፍቅር ተብዬ በእንደዚህ አይነት ሁኔታ ያው በእርግጠኝነት የመጣሽው የሆነ ወይ ለማስቀናት ወይ ደግሞ ፈተና ሊፈትናቸው መሆኑ ግልጽ ነው፣ ሪል ነው። በቃ እንደዛ ነው። እኔ የሚመስለኝ አብርሃም ፍቅርን ይዟት የመጣው ፈተና ለመፈተን እንጂ የምር ወዷት ወይ የምር አፍቅሯት የምር ጓደኛው አርጎ አብሯት ሊቆይ አይመስለኝም። አትጠራጠሪ ፍቅር፣ አንቺም የሩታ ሄርሜላ ዕጣ እንደሚደርስሽ አትጠራጠሪ። ምክንያቱም እንደ በፊት አይደለም ምንም ነገር ገብቶሻል አይደል? ይሄ ማለት አሁን ላይ አብሪሽ በስነ ስርዓት ራሱን ቢያቅ አብሪሽ በስነ ስርዓት ወደ ራሱ አስተውሎ ቢቆም ብዙ ነገራቶችን ማገናዘብ ይችል ነበር። ስለዚህ የዛሬ ያለኝ አማራጭ ሚኪን ጠርቼው ከሚኪ ጋር ብዙ ነገር ማውራት ፈልጋለሁ። አንደኛ ነገር ከሀገር ይዟት ሁላ እንዲወጣ ፈልጋለሁ።
ሁለተኛ ደግሞ ከሩታ ጋር እኔ እርቅ ብያቸዋለሁ። ሁሌ የምንለው ማንም ሰው እርቅን የሚጠላ የለም። እርቅ ግን ከመጠቀሚያ ጋር መሆን እንደሌለበት አምናለሁ። ሩታ ያለምንም ምክንያት ሄርሜላን በእንደዚህ አይነት ሁኔታ ልትቀርባት እንደማትችል ሁላችንም ግልጽ ነው። ከዚህ በፊትም እያደረገች ስለነበር ማለት ነው። ስለዚህ ሚኪን ጠርቼው እማወራቸው ሁለት ነገራቶች ናቸው። አንደኛ ነገር ከሀገር ይዟት እንዲወጣ ፈልጋለሁ። ሁለተኛ የራሷን የሚወት ከፈለገች ትጀምር። በቃ እሷ ላይ እየገባን እኛ እንደዚህ አድርጊ፣ እንደዚህ ሁኚ፣ እንደዚህ ውጪ አንልም። በቃ አብርሃም አይሆናትም ከተባለ አይሆናትም። በቃ ግራ ገብቶናል። ስለዚህ ሚኪ ይታየኛል እየመጣ ነው። ወንድም ሚኪ እንዴት ነህ? ሰላም ነው? አማን ነው? ደህና ነህ? እንዴት ነህ? አለን። ሁሉ ሰላም? ደህና ነኝ። ዛሬ እንግዲህ ቤተሰብ ይዤብን የቆምኩት። እንዴት ናችሁ ቤተሰብ? ሰላም ነው ወይ? እንዴት ነህ? አለሁልህ እግዚአብሔር ይመስገን። አለን። ሚኪ እየተደረገ ያለው ነገር እየሆነ ያለው ነገር አዎ እኛም አጥፍተናል በብዙ መንገድ። ግን ደግሞ ይበልጥ አሁን ላይ እየደበረኝ ያለው ምን እንደው ታውቃለህ? ሄርሚ ይሁን ወደ ኋላ እየተመለሰች ነው። አብርሃም የሚፈልገውን ነገር ማድረግ ትታ፣ አብርሃም የሚፈልገውን ነገር መሆን ትታ ወደ ኋላ ተጎታ እየተመለሰች ነው። ምክንያቱም ይሄ ልል የቻልኩት አንደኛ ሄርሜላ ከሩታ ጋር መታረቋ ደስተኛ ነን። ምንም ነገር እኛን የሚጎዳንም የሆነ የሚያስከፋንም ነገር የለም። ያው የሰው ልጅ ሰላማዊ ሲሆን ደስ ይላል። ሁለተኛ ነገር ደግሞ ሩታ ሄርሜላ መጠቀሚያ እያረገቻት ነው። አብርሃም የሚጠላው ጭቅጭቅ፣ ንዝንዝ ወይም ደግሞ የሆነ አለ አይደል የሩታን ያኔ የምታደርገውን ባህሪ እየጠላ ሳለ አሁን ሄርሜላ ወደ ሩታ ባህሪ እየገባች ነው። ተጨቃጫቂ እየሆነች ነው። ተነጫናጭ እየሆነች ነው። መልስ መላሽ እየሆነች ነው። ያ ነገር ደግሞ ከሷ የማይጠበቅ ይሄ ድርጊት ያልነበረባትን ነገራቶች ነው እያደረገች ያለችው። ሁለተኛ ደግሞ ሚኪ ከዚህ አልፎ ተርፎ እኔ አሁን ላይ ሄርሚ በብዙ አይነት መንገድ ከሀገር እንድትወጣ ፈልጋለሁ። በቃ ከሀገር ይዛት እንድትወጣ በደንብ እንፈልጋለን። ምክንያቱም ራሷን አዳምጣ እስቲ። አንዳንዴ ስትርቀው በእርግጠኝነት ያፈቀረ ሰው እንደሚያፈቅራት እኮ እናውቃለን። በግልጽ እንደሚወዳት እናውቃለን። ስትርቀው ግን ፍላጎቱን እናያለን። በቃ ማየት እንፈልጋለን። ፍላጎቱ እቺ ልጅ ስትርቀው ምን አይነት ስሜት ይኖረዋል? ምን አይነት ፍላጎት አለው? ምን አይነትስ የሆነ ውስጡ ላይ የሆነ አይነት ስሜት ማየት እንፈልጋለን። ገብቷል? ተራቀውና ከዚህ ሀገር እንድትወጣ ብታደርግልን ደስ ይለኛል። እኔ ያው ሄርሜላ ላይ እያየሁባት ያለሁት ነገር አንደኛ ልክ ነችም ልክ አይደለችም የሚል ሀሳቦች አሉኝ። በመጀመሪያ ከሩታ ጋር ሄርሜላ ኮኔክሽን መፍጠሯ ለኔ ምንም ደስታ አልሰጠኝም። ትላንትና ለሷ ህይወት ምቀኛ ስትውል ነበረች ልጅ። ዛሬ ላይ አብረው እንደዚህ ለሁለት አብርሃም ላይ የሆነ መሄዱ ምናምን ነገር ምንም አስደሳች ሆኖ ለኔ አልተገኘም። ከዛ ሲቀጥል ደግሞ ከአብርሃም ህይወት እኔ እንድትወጣ እፈልጋለሁ በመጀመሪያ ማለት ነው። ከዛን ሲቀጥል ሄርሜላ ደግሞ ምኑ ጋር ልክ የሚለውን ደግሞ እንትን ስለ አብርሃም እስከዛሬ ሄርሜላ ላይ ሲጫወትባት ለነበረው ነገሮች ምላሾችን እየሰጠች ነው። በቃ አብርሃም እንደማትፈልገውና አብርሃም ለሷ እንደማይገባ ከፈለግሽ ሰጂው የሚል እንትኖችን ሄርሜላ ላይ ስላየውኝ የሆነ ኮንፊደንስ እየተሰማኝ ነው። ገባ አይደል? አብርሃምን በቀላሉ ለማውጣት እየሞከረች ነው። ከዛን ሲቀጥል ግን ከሩታ ጋር እየሄደች እዛ ጋር እንደ ሩታ የምታደርገውን አክት ደግሞ ያልወደድኩላት ሩታ እየተጠቀመችባት ነው ይመስለኛል። ይሄንን አጋጣሚ በነገራችን ላይ ለሩታ ትልቅ አድቫንቴጅ እየከፈተች ነው። ሩታ ለራሷ ሄርሜላን ተጠቅማ አብርሃምን የራሷ ለማድረግ እየሞከረች እንጂ ከሄርሜላ ጋር አሰባ ተጨንቃ ምናምን ነገር አይደለም። ተረዳኝ አይደል? እሷን ከፍቅር ጋር አንዴ ይሁን አንዴ ደግሞ ከሄርሜላ ጋር ሁን እያለች እያማረጠችለት ሄርሜላን ደግሞ ይዛት እየሄደች ብዙ ነገር እንድትናገር እያደረገች እሱም ለሄርሜላ ያለውን ስሜት ጨርሶ እና ስለ ሄርሜላ ያለውን አመለካከት ቀይሮ ሙሉ እንትን ካላት በኋላ ይመስለኛል እሷ ራሷ በመሃል ለመግባት ነው ሀሳቧ። እኔ በእርግጥ ሀሳቧ ምን እንደሆነ አላውቅም። አሁን ላይ እርቃ ወርደዋል። ግን ይሁን እና ደግሞ አሚር ሄርሜላ እኔ ብዙም ይኸውልህ ምን ብዬ ልነግር እችላለሁ መሰለህ፣ እኔ ስራ አለኝ ብዙ ነገር ከሄርሜላ ጋር ኮኔክሽን አሉኝ ምናምን፣ ግን ሄርሜላን ከዚህ በላይ መቆጣጠርም ከብዶኛል። ገባ አይደል? ስራ አለኝ፣ እኔም የምኖረው የግል ህይወት አለኝ፣ ራሴ ማስተዳደር፣ ቤተሰብ ምናምን ስንት ነገር አለና ስለ ሄርሜላ ብቻ ተጨንቄ በየሄደችበት ሁሉ ለምን ሄድሽ፣ ለምን ዲቃል ተናገርሽ፣ ለምን ከእንትና ጋር ተገኘሽ የሚሉትን አስተያየቶች በየደቂቃው ልሰጣት አልችልም። ምክንያቱም መናገር ባለብኝ ሰዓት ተናግሬያታለሁ፣ አልሰማም ብላኛለች። እኔ ደግሞ ከበደኝ። እናንተም ደግሞ ማድረግ ያለባችሁ ነገር አድርጉ። እኔ አሁን ሁላችሁም እየመጣችሁ የምትሰጡኝ አስተያየት ለኔ በጣም
ማንም ሰው እኮ አስተያየት መስጠት እኮ ቀላል ሆኖ ተን ገባ አይደል? ሁሉም ሰው እየመጣ እንዲያደርግ ሁሉንም አደርጋለሁ ያደረኩትንም ነገር ነው እያላችኝ ያለው። ግን እኔ ደግሞ ከዚህ በላይ ልቆጣጠራት ስለማልችል እናንተ ራሳችሁ ማድረግ የምትችሉትንም አድርጉ። በቃ እኔ አሁን ሄርሜላ ከሀገር እንድትወጣ ፈልጋለሁ ምናምን ነገር ላልከኝ እያመቻቸውኝ ነው ከሀገር እንድንወጣ። ሄርሜላ ፍቃደኛ ከሆነች ከሀገር ይዣት ልወጣ ብዙ ነገሮችን እያመቻቸውኝ ነው። ከዛ ሲቀጥል እኔም ደግሞ ስራዬን ጋፔን እንትኔን አመቻችቼ ነው መውጣት የምችለው እንጂ በዚህ ሁኔታ ሄርሜላ እኔ ምን እንደማደርጋት እራሱ አላውቅም። ስለዚህ ሚኪ ያው ሄርሜላ እኔ ከሀገር ትውጣ ያልኩበት ብዙ ሪዝን አለኝ፣ ምክንያቶች። ለምሳሌ አንደኛ ነገር ከሀገር ስትወጣ አብርሃምን የተወሰነ መልኩ ጋፕ ልትፈጥርለት ትችላለች። አብርሃም ያው እንደፈለገ ይሁን እስቲ እንየው፣ እንደፈለገ ሆኖ እቺ ልጅ ሲመጣ ትቀበለዋለች አትቀበለውም የራሱ ፍላጎት ነው። ምክንያቱም እኛ እየተሰማን ያለው አሁን ላይ እኛም በግድ አብርሃምን ባለፈው ለልደቷ በግድ የሆነ ነገር አድርገናል። ያ ነገር እኛ እሷን ያስደስታታል ወይም ደግሞ የሆነ ነገሯ ላይ የሆነ ነገር ይጨምራል ብለን አስበን እንጂ የተለየ ክፋት ኖሮን ወይም የሷን ህይወት ወደ ዳግመኛ መቀስቀስ ፈልገን ምናምን አይደለም። አንዳንዴ ደስታን የሆነ ከምትፈልገው ሰው ጋር ስታከብረው በጣም ይበልጥ ደስታ እጥፎ ነው ይታያል። ገብቷል? ያንን ነገራቶች ያደረግናቸው ነገር ሁሉ የሱም ሐሳብ ነበር መጀመሪያ ታውቃለህ። ያው ባይጣሉና አሁን ላይ የሆነ ነገር ባይፈጠር ኖሮ ሐሳቡ ከዛም በፊት ስናወራ ልደቷንም 100 ሺውንም በብዙ መንገድ ማክበር እንደሚፈልግ እናውቃለን። ገብቷል? ያንን ነገር ነበር እኛ ደስተኛ ሆኖ ያከብረዋል ብለን ያሰብነው የነበረው። ስለዚህ እሷም ያው የዛን ቀን እኛ ልቧን እንደሰበርን ይገባናል። እናንተ ለሄርሜላ አስባችሁላት ከሆነ ሄርሜላና አብርሃም ከሄርሜላ ህይወት እንዲርቅ የምትፈልጉ ከሆነ በመጀመሪያ የዛኑ ቀን አብርሃምን መጥራት አልነበረባችሁም። ምክንያቱም ሄርሜላ 100 ሺህ ገብታለች። ከዛን ሲቀጥልም ልደቷ ነበር። የናንተ የወንድሞቿ መገኘት እዛ ጋር ያስደስታታል እንጂ የማይፈልጋትን ሰው በግድ ይዛችሁት መጣችሁ ድጋሚ የደስቷን ቀን እንዲያበላሽው ነው ያደረጋችሁ ትልቁ ጥፋታችሁ። ምክንያቱም የናንተ መኖር ራሱ በቂ ነው። አንድ ሰው የሆነ ጥሩ ነገር ስታደርግለት ይደሰታል እንጂ ትላንትና ላይ ወይ ደግሞ እዛ ጋር የሆነ ሰው ለምን ጎደለብኝ ብሎ አይከፋም። ያው ያኩ ትክክል ነክ ግን በቃ ህልሟ ሐሳቧ ያስለነበር ነው ያንን ነገር ልናደርግ የቻለው። እኛ ከአቤል ጋር ስናወራ ብዙ ነገራቶች ስናደርግ በቃ አብርሃም መጥቶ ያንን ነገር እንደሚያደርግ እርግጠኛ ስለነበርን እንጂ ያንን አይነት ምላሽ እንደሚመልስልን ያው አንዳንዴ እኮ ያው ፍቅር በግድ እንደማይሆን አውርተናል። አሁን ላይ እሱ ደስተኛ ሆኖ በእንደዚህ አይነት ህይወት መቀጠል ከፈለገ ይመቸው ይቀጥል። አሁን ላይ ገብቷል። እኛ ይመቸው ይቀጥል ስለ እኔ አሚሩ እንደዚህ ብዬ መናገር አልፈልግም፣ ግን ሄርሜላን መጠቀሚያ ነው እያደረጓት ያሉት። አብርሃምም ህይወቷ ላይ መጥቶ ሄርሜላን እንደ መጫወቻ ሩታን ለማስቀናት የሚያደርገው ነገርና ሩታም ደግሞ አሁን በምላሿ ሄርሜላን ተጠቅማ ሄርሜላ ከአብርሃም እንድትርቅ እያደረገች ነውና ሄርሜላ እኔ በምን አይነት መንገድ እንደማሳምናት በጣም ነው የከበደኝ። ምክንያቱም አብርሃምም ሩታን ለማስቀናት ሲል ሄርሜላን እየተጠቀመ ሩታም ደግሞ በምላሹ ደግሞ ሄርሜላን ከጎኑ አድርጋ ፍቅርንና እንትን ብለው ሄርሜላን ከአብርሃም ለማራቅ ነውና እቅዳቸው የሁለቱ እኔ አንድ ላይ የሁለቱ ጥምረት ነው እየታየኝ ያለው። እዚህ ጋር አሁን ከፍቅር ጋር መሆኑ ምንም እየታየኝ አይደለም። ፍቅር ትላንትና መጣች፣ ለምን የዛሬ 10 ዓመት አትመጣም? ምንም ማናችሁም የምታዩት ነገር ነው። ምንም የሆነ ያማረ ነገር የላቸውም። ግን እዚህ ጋር ደግሞ እኔ በጣም ለማንም ግልጽ ሆኖ እየታየ ያለው የአብርሃምና የሩታ ጥምረት በጣም ጎልቶ እየታየ ነው። ሄርሜላ ላይ ለመጫወት እያደረጉት ያሉ ሆን ብሎ እየተደረገ ያለ ሴራ ነው። ስለዚህ እኔ ደግሞ ማድረግ የምችለው ከሀገር ይዣት እወጣለሁ። እሱን ፕሮሰስ ደግሞ እያመቻቸውኝ ነው። እሺ እና በቃ የምትልልኝ ነገር ቢኖር አንዳንድ ነገራቶች ሄርሜላን ካሁን በኋላ ማንም ቢደውልላት ማንም ቢጠራት ማንም እንደፈለገ እንዲፈነጭ ፍቃድ ባይኖራት እና ደግሞ ስልክ አንስታ ስልኳን በቃ ዘግታ ቤት ብትቀመጥና በቃ የተለያዩ ቦታዎች ሄዳ ራሷን ሪላክስ ብታደርግ ነው ብዬ ማስበው። ምክንያቱም በውስጥ አወራናት ዝም በቃ ስለ እሺ ነው፣ ከሺ ውጪ ምንም አይነት መልስ የላትም። ሲደውሉላት ግን ተንገብግባ ነው የምትሄደው። ያ ነገር ደግሞ ሊሆን አይችልም። ምክንያቱም ብዙ ሰው ሊደብረው ይችላል። እኛ ለሷ ብለን ብዙ ነገራቶችን እየወሰንን ሳለ እሷ ደግሞ ከኛ ጀርባ ሌላ የሆነ እርቅንም የሆነ ነገር ስታደርግ እኛም ይደብረናል። እንደ ሰው ገብቷል። ለሷ ነው እየታገልን ያለ ነው። የሷን ደስታ ነው የምንፈልገው። የሷን ፍቅር ነው ማየት የምንፈልገው። የሷን ፈገግታ ነው ማየት የምንፈልገው። ያ ነገር ደግሞ እሷ በአንዳንድ ነገራቶች ምክንያቶች ካበላሸችብን እኛ ስለማን ብለን ነው ይሄን ሁሉ ነገር ከእያንዳንዱ ሰው ምንባላው ምንቧጨቀው? ገብቷል። የሷን ደስታ ስለፈለግን አይደል እንዴ ከሁሉም ሲጠሩን ወይም ደግሞ እሷን ሲነኳት ወይም ደግሞ የሆነ ሰውን ሲነኩት አንገብግበ ምን ሄደው ያ ነገር እሷ እየተረዳችሁ አይደለም።
ገብቷል ሚኪ በምንም ተአምር እየተረዳችሁ ስላልሆነ እነዛን ነገራቶችም አንተ ይሄን ቁጭ አድርገህ እንደነገርካት እኮ ይገባኛል። ግን ደግሞ አሁን የባሰበት ሰዓት ነው፣ እሳት የሆነበት ሰዓት ነው። እሳት የሆነ ሰዓት ነው። እንደ እሳት ይኸውልህ ምጣድ ላይ ነው የሚጥዷት። አሁን በእርግጠኝነት ዋናው ሰዓት ላይ አሁን ነው። ሄርሜላን የሚፈልጉት የሚመኙትን ላይፍ ሊያኖሯት ነው። እቺ ልጅ ደብሯት ከፍቷት ከሰው ተራ ወጣ እንድትኖር የሚፈልጉበት ሰዓት አሁን ነው። ምክንያቱም ሩታና ፍቅር ይመስለኛል ግንኙነት ይኖራቸዋል። በእርግጠኝነት ግንኙነት ባይኖራቸው የማስመሰሉ ጥግ ላይ ነች ሩታ። አሁን የማስመሰሉ ጥግ ላይ ነች። ገብቶሃል አይደል? ከፍቅርም ጋር በስነ ስርዓት ትግባባለች ብላለች እኮ ፍቅርም እኔ አንቺን እንጂ ሄርሜላን አላቃትም ብላታለች። ገብቶሃል? በብዙ መንገድ ስለሚግባቡ ያንን ነገር አሳልፋ ልትሰጣት አትችልም። ይህን ነገር ደግሞ በእርግጠኝነት አብርሃም አሁን ውሳኔዎቹን በእርግጠኝነት ስነግርክ ፍቅርን ያመጣት እነሱን ለመፈተን ነው የሚመስለኝ። ያለ ምንም ምክንያት ፍቅር ልትመጣ አትችልም። አብርሃም የራሱን ውሳኔ ሊወስን ነው። ፍቅር የመጣችው ለነሱ ውሳኔ መስጫ ፈተና ነች። የሰው ልጅ በሚዛን አይለካም። በመጀመሪያ አብርሃም እያመዛዘነም አይደለም ሄርሜላን ለመበቀል ወይ ደግሞ ሆን ብለው ሴራ ያሴሩት ነው። በቃ ሁለቱም ፍቅርና አሁን እንዳልኩ ፍቅርና ሩታ ጥምረት አላቸው በግልጽ ማለት ነው። ሄርሜላን መጠቀሚያ አድርገው ሄርሜላን በመሀል እንደ እቃቃ ነው እየተጫወቱባት ያለውና እኔ በምችለው አቅም እንትን እላለሁኝ። እናንተም ደግሞ እየመጣችሁ ማናችሁም ሰዎች እኔን አትውቀሱኝ። ኦዲየንሶችን ቢሆን አስተያየት እየሰጣችሁ ነው። ሄርሜላ ለምን እንዲያታረግም ለምን እንዲ አትወስዳትም ለምን ከሷ አታርቃትም ትልልችሁ እና ሄርሜላን እኔ በምችለው አቅም መክሬያታለሁኝም እየሞከርኩኝም ነው። ግን እቺ ልጅ ትልቅ ልጅ ነች። ማሰብ ማገናዘብ የምትችል ራሷን መምራት የምትችል ልጅ ነች። እንደ አንዲት ህጻን ልጅ እኔ ቆንጥጬ ወይ ደግሞ ከመሬት ተነስቼ ነይ ውጪ ምናምን ብዬ ጎትቻት ምንም ነገር ማደርገው ነገር የለምና የሷም ውሳኔ በመጀመሪያ ያስፈልጋል። ከዛንም ሲቀጥል ደግሞ ማንም ሰው እየመጣ እኔም ባይወቅሰኝ ጥሩ ነው። እኔ ማድረግ ያለብኝ እንደ ወንድም መገኘት ባለብኝ ቦታ ላይ እየተገኘሁኝ እሷ እንዳትጎዳ እውነታዎችንም ደግሞ እንድታቅ ይሄ ነገር የመጀመሪያው ስለሆነ አንዳንድ መስመር መሳቶች ምናምን የምትሄደው ነገሮች ይሄ ነገር መስመር እየሳትሽ ነው፣ ይሄን ነገር ደግሞ ማስተካከል አለብሽ እያልኩኝ ብዙ አስተያየትና ወቀሳዎችን እንትንላታለኝ እና ያንን ነገሮችም አንዳንድ ደግሞ ከምነግራትም አንፃር ለማስተካከልም እየሞከረች ነው። እኔ ደግሞ ከዚህ በላይ ማድረግም የምችለው ነገርም ያለም አይመስለኝም። አሚር የምትረዳኝ ከሆነ ሄርሜላ እኔ አስሪያትና ቁጭ አድርጌ እንትን አልላትም። ምክንያቱም አንድ ቤት ውስጥና አንድ ላይ የምንኖር ቢሆን ኖሮ በወጣች ቁጥር ተከትያት ወጥቼ የት እንደምትሄድ ምናምን ባረጋገጥኩኝ። ግን ስራ ነው የምውለው፣ እኔም የራሴ ቤት አለኝ። ሄርሜላ እንደዚህ ያረግሽ ከማለት ውጪ ያን ያህል እኔ አስሬ ማስቀምጣት አይነት ልጅ አይደለችም። ግን ይሄንን ነገር ደግሞ እንድትረዳና ከነሱ በመራቋ ጭራሽ አብርሃም ፈልጓት እሷን እንዲመጣ የምትፈልጉ ከሆነ እኔ በመጀመሪያም ከአገር ይዣት ልወጣ እያሰብኩኝ ስለሆነ ይሄንን ነገር አደርጋለሁኝ። ሌላ ምንም የምል ነገር የለም። እሺ ሚኪ በቃ እነዚህ ነገራቶች ካረክልን፣ አዎ አብርሃም በእርግጠኝነት ሄርሜላ ስትርቀው ፈልጓት እንደሚመጣ እርግጠኛ ነው። ምክንያቱም በቃ ፍላጎቱ ያ ስለሆነ ማለት ነው። ስለዚህ ይኸውልህ እኔ የመጀመሪያ አማራጭ አሁን ላይ በጣም ትልቅ ደረጃ የደረስንበት ፍቅርን ብዙ ነገር ስለደረስንባት ሩታና ፍቅር በጣም ከምልህ በላይ ግንኙነት እንዳላቸው በግልጽ ያስታውቃል። የደረስንበትም ነገር አለ። ምክንያቱም ይኸውልህ ሚኪ ምንድነው የደረስንበት ነገር? አንደኛ ነገር ሰው አለ እሷ እያደረገች ያለችውበት ፍቅር እያደረገችው ያለችው ሩታ እያደረገች ያለችው ነገር ከሄርሜላ ለመለየት ነው። አብርሃም ከዚህ በፊት እንደሚለው አብርሃም ምን አብዛኛው ቀን ምን እንደሚል ታውቃለህ? የሩታን ህይወት አይደለም መድገም የሚፈልገው የሩታን ጭቅጭቅ የሩታን ንዝንዝ ነበር እየጠላ የነበረው አይደል? ፍቅርና ሩታ ሄርሜላን ተጠቅመው ወደ አብርሃም ወደ ሩታ ጭቅጭቅና ንትርክ እንድትገባ ያደረጉት አብርሃም ምርጫውን ሊያሳውቅ ስለሆነ ነው ይሄን ሁሉ ነገር እየተደረገ ያለው። ምክንያቱም ፍቅርና ሩታ ግንኙነት ስላላቸው ማለት ነው። ስለዚህ ፍቅር ሄርሜላ ላይ ሴራ እየጠነሰሰች ነው የምትለኝ? እና ታዲያ ከዛ ሌላ የተለየ አንድም ነገር እንደሌለ ግልጽ አድርጌ ልንገርህ ብዬ ነው። ምክንያቱም መረጃ ግን ይኸውልህ መጀመሪያ አረጋግጠው ነው አይደል የመጣው? እኔ ሳላረጋግጥ ይኸውልህ ሚኪ ታውቀኛለህ በደንብ ደግሞ ያለ እውነታ ሳይኖረን እኛ መተን አናውቅም። እዚች ጋር ሚዲያ ነው፣ ትልቅ ሚዲያ ነው። በአብዛኛው የምናወራቸው ነገራቶች ሁሉ እውነታ እንዳላቸው ታውቃለህ። እኛ ያለ ምንም ምክንያት ፍቅር እዚች ጋር ሩታን ከሄርሜላን ለመለያየት ባይሆን በእርግጠኝነት ነው ምልክ ልትመጣ አትችልም። ስለዚህ በቃ ሄርሜላን ከሀገር ነው ይዤ መውጣት ያለብኝ። ሁሉም ሴራ በዚህ ጋር አብርሃምን፣ በዚህ ጋር ሩታን፣ በዚህ ጋር ፍቅር ሄርሜላ ላይ እንደዚህ አይነት ሴራ እያሴሩ ከሆነ እኔም ያለኝ አማራጭ እህቴን ደህንነቷን እንፈልገው። ስለዚህ ከሀገር ይዣት ነው መውጣት ያለብኝ። በቃ እኔ የምፈልገው ያንን ነው።
ስለዚህ ሚኪ ስለመጣ አመሰግናለሁ። እደውልልሃለሁ ያለውን ነገር። ይሄን ግን በደንብ መረጃውን እንትን ማለት እፈልጋለሁ። እኔ በቴክስት አደርግልሃለሁ እንዳለ ያለውን ነገር የምናወራቸውን ሰዎች ታያቸውና አብረን ሄደን ማግኘት እንችላለን እኮ ሚኪ። ስለዚህ እሺ እደውልልሃለሁ። እሺ አባቴ። ቤተሰብ እንግዲህ መልካም ቆይታ